የመጀመሪያውና አንደኛው የህልም ፍቻችን በህልማችን አፈርን ማየት። እንግዲህ በህልማችን አፈርን የምናይ ከሆነ በቀጥታ ገንዘብን ያመለክታል። በኢብኑ ሲሪን ረሂመሁላህ የህልም ፍች አፈር በቀጥታ ሀብትን ያመለክታል። በህልማችን አፈር ስንበላ ማየት፣ እንዲሁም አፈር ስንሰበስብ ማየት፣ እንዲሁም ደግሞ የአፈር ክምር የምናይ ከሆነ ይህ በቀጥታ ገንዘብን ያመለክታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ወንድምና እህቶች እንደምን አላችሁ? በያላችሁበት የአላህ ሰላምና እዝነት በእናንተ ላይ። በዛሬው ፕሮግራማችን የምናየው በቀጥታ ሀብትን ወይም ርዝቅን የሚያመለክቱ እስላማዊ የህልም ፍቾች ክፍል 3 ይሆናል። አብራችሁን ቆዩ። የመጀመሪያውና አንደኛው የህልም ፍቻችን በህልማችን አፈርን ማየት። እንግዲህ በህልማችን አፈርን የምናይ ከሆነ በቀጥታ ገንዘብን ያመለክታል። በኢብኑ ሲሪን ረሂመሁላህ የህልም ፍች አፈር በቀጥታ ሀብትን ያመለክታል። በህልማችን አፈር ስንበላ ማየት፣ እንዲሁም አፈር ስንሰበስብ ማየት፣ እንዲሁም ደግሞ የአፈር ክምር የምናይ ከሆነ ይህ በቀጥታ ገንዘብን ያመለክታል። በሁለተኝነት የምናየው ምንጭን ወይም ደግሞ ንጹህ ውሃን በህልማችን ማየት። እንግዲህ ውሃን ከመሰረቱ ከምንጩ የምናይ ከሆነ ቀጣይነት ያለው የማያቋርጥ ገቢን ያመለክታል። በተለይ ውሃው ንጹህ ከሆነ ሐላል የሆነ ሀብትን ያመለክታል። በሶስተኝነት የምናየው ሴት ልጅ መውለድ ወይንም ደግሞ ማየት። እንግዲህ ሴት ልጅ በህልም የምድር ጸጋን ታመለክታለች። በኢብኑ ሲሪን ረሂመሁላህ የህልም ፍች መሰረት ሴት ልጅ መውለድ ወይም ደግሞ ቆንጆ የሆነች ሴት ህፃን ልጅን ማየት በቀጥታ ሀብትን ያመለክታል። በአራተኝነት የምናየው ደግሞ አሳን ማየት። በተለይ ትላልቅ አሳዎችን የምናይ ከሆነ በቀጥታ ሀብትን ያመለክታል። ነገር ግን ቁጥራቸው የሚታወቅ ከሆነ ሴትን ያመለክታሉ። 1 2 3 ብለን የምንቆጥራቸውን አሳ የምናይ ከሆነ ሴትን ያመለክታል። ነገር ግን ቁጥራቸው የማይታወቅ ትላልቅ ብዙ አሳዎችን የምናይ ከሆነ በቀጥታ ሀብትን ያመለክታል። በአምስተኝነት የምናየው በህልማችን ተምር ስንበላ ማየት ወይንም ደግሞ ተምር ስንሰበስብ የምናይ ከሆነ ሐላል የሆነ ሀብትን ያመለክታል። በአጠቃላይ ተምርን በህልማችን ስንበላ ማየት የደስታ ህይወትን ያመለክታል። ለዛሬ በክፍል 3 ያስኩላችሁ ፕሮግራም ይህን ይመስል ነበር። የህልም ፍች እንደ ሰውየው አላሚና እንደየግል ህይወቱ ይለያያል። አላህ የበለጠውን ያውቃል። ወላሁ አለም። በቀጣይ በክፍል 4 እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።